ስለምንድን ነው የምታወራው? እኔ እንዴት እንደዛ ላደርግ እችላለሁ? እኔ ያፌት እንደና ተምትጮች በተሸንጉሊት አለ ትሰሚኛለሽ? እውነቱን ተናገሪ። እውነቱን ተናገሪ አልኩሽ አይደል እንዴ? ምን አባሽ ልታደርጊ ነው እዛ ቤት ሄድሽው? በጣም አስቸኳይ ነው። አንድ ጉዳይ ከኔ አልፎ አለቆቹ እጅ ገብቷል። የምን ጉዳይ? እንዴት እስካንተ ሊያልፍ ቻለ? አላውቅም፣ ግን አሁን እንደሰማሁት ከሆነ አንተ ላይ ክስ ተመስርቷል። እኔ ላይ ክስ? ንገረኝ፣ ማን ነው ክሱን የመሰረተው? ክሱ ከበድ ያለ ነው። የከሰሰችው ሴት ቪዲዮ ቀርጻ የሆነ ነገር ከሆንኩ ጭረት እንኳን ከደረሰብኝ ይሄ ሰውዬ ብቻ ነው ያለ ያደርግ የሚችለው ብላ ከፎቶ ጋር አያይዛ አስገብታለች። እኔ ቪዲዮን ማየት አልቻልኩም፣ በሚስጥር ተይዟል። ሊነግሩኝ ያልፈለጉት ብዙ ነገሮች ቪዲዮ ላይ ተካቷል። ምርመራው ግን ያው ሰሞኑን መጀመሩ ስለማይቀር ጥንቃቄ እንድታደርግ ብዬ። እሺ ገብቶኛል። አንተ እዛ ማድረግ ያለብን አድርግ። ትሰሚያለሽ? እኔ ማንም ደፍሮ መጋፈጥ አይችልም። ኮንዳንቺ አይነት ሴት ይቅርና ሺህ ወንድ ሊደረደር ያፌት ሊጋፈጥ አይችልም። እኔ ግን እነዛን ሰዎች አይደለሁም። ያንተ ጭካኔ ሞትን እንዳፈር አድርጎኛል። ከዚህ በኋላ የትንም ያህል ብትሞክር፣ ምንም ብትጨረጨር እኔ መጉዳት አልችልም። እኔ ከሞትኩ አንተም ትሞታታለህ። አንሳው፣ ሌላኛው ውሻ እየደወለ ነው። ፖሊስ ጣቢያ ውስጥ የሰጠው ሰው ምናልባት ያንተ ሰው ቢሆን እንኳን ሁሉም የቴሌቪዥን ጣቢያ ውስጥ ያለ ሰው ያንተ ሊሆን አይችልም። እና ደግሞ እኔ ለአንድ ሰው ብቻ አይደለም የሰጠሁት፣ ሁሉም በተሰበሰቡበት እንዲመለከቱት አድርጊያቸዋለሁ። ምናልባት ደግሞ ይሄኛው የየትኛው የቴሌቪዥን ጣቢያ አጋር እንደሆነ አይታወቅም። ይህ ስላለሽ ብቻ ከኔ ማምለጥ ምች ይመስልሻል? ልክ ከዚህ እንደወጣሁ ምን እንደምታደርግ አውቃለሁ። ሁሉም እሾች ጋር ትደውልና ቪዲዮውን ሰርቀው ስምህ እንዲያጸዱልህ ታደርጋለህ። ይህን ማድረግ ካልቻሉ ግን ምንም ጥቅም እንደሌላቸው ትነግራቸዋለህ። እዚህ ቤት ውስጥ አስረህ ባስቀመጥከኝ ሰዓት የምታደርገውን እያንዳንዱን ነገር ሰማ ነበር። ለማንኛውም መልካም ምሽት። ሌላው ከዚህ በኋላ ከናታን አጠገብ እንድትደርስ አልፈልግም። ካልሆነ ግን ለፖሊሶች የሚረዳቸውን አንድ መረጃ እንድሰጥ ታስገድደኛለህ። ብዙም ባትከታተል ጥሩ ነው። ያፌት ነኝ። ፊት በሰብቀኝ ነው እንደዚህ የምታናግረኝ? እቺ ስስት ምንም ሰው እንደዚህ ተዳፍሮ ይሄን ያደረገ አንተ? እንዴት ነው ስጦታዬን ወደድከው? አንተ ያለህን ሁሉንም ነገር በእርግጥ አብዛኛውን ወስጄዋለሁ። አሁን የቀረኝ አንድ ነገር ነው። አንተ እሱን መቼም ማድረግ አትችልም። እሷ ዕቃ አይደለችም፣ በገንዘብ የምትገዛት። ሌሎቹ እንደገዛቸው እሷን አትገዛትም። እባክህ ናታን ተረጋጋ። እሱ የሚፈልገው አንተ ማብሸቅ ብቻ ነው። ብትፈልግ እንኳን ምንም ነገር አይነግርህም። አያት፣ እሷ ከማንም እና ከምንም በላይ ታውቀኛለች። ደግሞ እንዴት ነው ያማረብሽ! ታውቂያለሽ፣ ይህ ፈሪ መጥቶ ከኋላ ወይ አጠቃኝ ኖሮ እኮ ይሄን የኔ ሚስት ነበርሽ። ማን እንደሆንኩ ታውቃለህ? ማንስ ብትሆን ሰማኛለህ? አንተ ከነዛ ሰዎች ውጪ ምንም ማለት ነው እንደ ቆርቆሮ የሚጨው ዝም ብሎ የሚጨው ሰው። ወንድ ከሆንክ ፊት ለፊት እንደ ወንድ ተጋፈጠ፣ አትፍራ። እቺ ማትረባ እንዴት በዚህ ፍጥነት ታስታውሳለች? አሁን እሺ ምንድን ነው የማደርገው? የት አባቴስ ነው የምገባው? በቃ አለቀልኝ። ከዚህ በኋላ ኤፍራታ አትታገሰኝም። በቃ ወደዛ ቤት መግባት ፈጽሞ አልችልም።
የት አባቴ ነው የምገባው? ሄሎ፣ እባክህን የሆነ ችግር ውስጥ ገብቻለሁ። እሱን ደግሞ አሁን ላብራራልህ አልችልም። ቆይ እኔ ምን ችግር ላመጣብህ እችላለሁ እንዴ? እየተደበቅኩ አይደለም። ቆይ እኔ ከማን ልደበቅ እችላለሁ? አታምነኝም አይደል? በቃ እሺ ተወው። እኔ ነኝ ጥፋተኛ ከመጀመሪያውም አንተ ጋር መደወሌ። የማይረባ የወንጀለኛ ተባባሪ አይደለሁም ይለኛል። ቆይ እኔ ማን እንደሆንኩ አሳያለሁ። ታያለህ። ቆይ እሺ አሁን ማን ጋር ልደውል? ምን ይሻለኛል? አጣልኝ። እሷ ጋር ብደውል ይሻላል። ሄዋን እሺ እስኪ ነይ። ሄሎ ወይ ሉሊት፣ ይቅርታ ኢንስፔክተር፣ ማንሳት የምችልበት ሁኔታ ላይ አልነበርኩም። ቆይ አንተ እንዴት ልታወቅ ቻልክ? እንዴ የምን መረጋጋት ነው? ቤታችሁን ስለተፈጠረ ነገር እየነገርከኝ ነው ወይስ ካሜራ ገጥመሃል? ስለ ሉሊት እንዴት ልታወቅ ቻልክ? እሺ በቃ ጽዮንን የገፈተረቻት ሉሊት ናት የሚል ጥርጣሬ አለኝ። አዎ ፌስታሉን ይዤ እየወጣሁ ነው። አይ አልቀየርኩም። ይቅርታ እንዴ መልሼ ልደውል? አይ ደህና ነኝ፣ እደውላለሁ። ወይዘሪት ኤፍራታ እንዴት አደርሽ? ምን እየሆንክ ነው? እየተከታተልከኝ ነው? አዎ ከቤት ውጭ ጀምሮ እየተከተልኩሽ ነበር። እንዴት እንደናፈቅሽኝ ብታውቂ። ቆይ አንተ የሰው ህይወት ማበላሸት አይሰለችም? እኛ ሁሉን ነገር ትተነዋል። እኔም አሁን ከአንተ ጋር መጋጨት አልፈልግም። ያደረግከኝን እያንዳንዱን ነገር ትቼ በሰላም እየኖርኩ ነው። ታዲያ ለምንድን ነው ከመንገድ እየገባህ የምትበጠብጠኝ? እኔ የምፈልገው ብቸኛ ነገር አንቺን ደስተኛ ማድረግ ነው። ደግሞ ሜ ከናታን በተሻለ ደስተኛ አደርግሻለሁ። ኧረ እባክህ አስቀይሻለሁ ነው ወይስ ደስተኛ አደርግሻለሁ የምትለኝ? ሲጀመር አንተ ደስታ ምን እንደሆነ ታውቃለህ? ደስታዬማ አንቺ ነሽ። አንቺ ካገኘው በኋላ ነው መውደድ ምን እንደሆነ ያወቅኩት። አንቺን ደስተኛ ለማድረግ ምንም ነገር ቢሆን አደርጋለሁ። ሲጀመር ደስታዬን ለማግኘት ካልታገልኩ መኖሪስ ምን ትርጉም ይኖረዋል? አንተ እየቀለድክ ነው። እኔ ግን አሁን የሚሄድበት ቦታ አለኝ። እየቀለድኩ አይደለም። እና ደግሞ ሁለተኛ በቆምኩበት ጥለሽኝ እንዳትሄጂ። ቆይ እኔ አንቺ እንደማፈቅርሽ ለመናገር እና እንድታምኝ ለማድረግ ምን ላድርግ? እሺ በቃ አሁን ልቀቀኝ። ያሳመንከኝ ነው። በጣም ይቅርታ። ላሳምንሽ ፈልጌ አይደለም። አናደሽኝ እኮ ነው። ማታ የሚገርም ሀሳብ እያሰብኩ ነበር። እኔና አንቺ በጣም ደስተኞች ነበር። ናታን ከነመፈጠሩ ረስተሽው ከኔ ጋር ደስተኛ ህይወት እየኖርሽ ነበር። ቆይ አንተ እያወራ ያለው የምርን ነው እንዴ? አዎ የምሬን ነው። ምን ነው እኔ አንቺ ማፍቀር አልችልም? አይደለም ማፍቀር፣ እንዲያውም ሚስቴ ሁሉ ነው ማድረግሽ። አሁን የእውነት አብደሃል። ቆይ አንተና ቤዛ የያዛችሁ ድራማ ነው? መጀመሪያ ከቤዛ ጋር ግንኙነት ነበራችሁ። ከዛ የኔና የናታን ፍቅር ሲያስቀናችሁ ቤዛ ናታንን፣ አንተ ደግሞ እኔን ለማሰቃየት ወሰናችሁ። ቆይ ማን ነው እንደዚህ አይነት ወሬ ያወራልሽ? ሲጀመር እኔና ቤት ከጓደኝነት የዘለለ ምንም ነገር የለንም። ኧረ እባክህ ከአንተ ውጭ ሌላ ሰው የሚያውቅ አይመስልም አይደል? ትሰማኛለህ? ሌላው ቢቀር ቤዛ ያረገዘችው የአንተ ልጅ እንደሆነ አውቃለሁ። ይህን የነገረችሽ እሷ ራሷ ነች አይደል? እኔ አንቺን በጣም እንደማፈቅርሽና እንደማገባሽ ስለነገርኳት ልጠይቂያ ስትይ ሰበብ ፈልጋ ነገረች። እሱ ክፉ ነው ብላ ስለ እኔ ክፋት አወራችልሽ። ያንተን ክፋት Elevate your banking experience with Mushrek Neo. Go green with Mushrek Neo debit card. ከኔ በላይ የሚያውቀው ሰው የለም። አታስቢ፣ እሱም በቅርቡ እንድትረሺው አደርግሻለሁ። በቃ እኔ ከዚህ በላይ መቆየት አልችልም። ይሄ የማይረባ ጭራሽ ፍቅር ምናምን ይለኛል። ያደረገኝ ነገር ሁሉ ረስቶት ነው አይደል? ምን አስቦ ይሆን?